እንዴት ናችሁ? ዛሬ የምናየው አዲስ ልማድን እንዴት እንገነባለን። በህይወት ስንኖር የተለያዩ አዳዲስ ነገሮችን መሞከር እንፈልጋለንና ነገር ግን እነዚህን አዳዲስ ልማዶችን ከየት ተነስተን ምን ማድረግ እንዳለብንና ምን ማድረግ እንዳለብን አንዳንዴ ግራ ይገባናልና ለእናንተ ከጠቀማችሁ እነዚህ ነገሮች ካደረጋችሁ ይረዳችኋል ዘንድ አክብሮት ጋብዣችኋለሁ። ተከታተሉ። የመጀመሪያው አዲስ ልማድን ስናስብ ያን ልማድ ግልጽ ማድረግ ነው። እንሳው ያሰብነውን አዲስ ልማድ ግልጽ ብናደርገው ጥሩ ነው። ምን ማለት ነው? እሱ እንዴት ግልጽ እናደርገዋለን? ግልጽ ማድረግ ሲባል የልማድ መከታተያ ፎርም መሙላት፣ በተለይ ከዚህ ቀደም በተከታታይ ልምድ አድርገናቸው የምንሰራዎች ነገሮችን ፎርም ብናዘጋጅላቸው መልካም ነው። ለምሳሌ ሰው ጠዋት የሆነ ስራ ይሰራል። ዴይሊ የሚሰራው አክቲቪቲ አለው፣ ቀን የሚሰራው አለው፣ ማታ የሚሰራው አለው። ይሄ ሮቴት በአመት የሚቆይ ሊሆን ይችላል። ስለዚህ ይህንን በዴይሊ በወረቀት መመዝገብ፣ ያንን ፎርም መሙላት፣ ማታ ማታ የሰራሁት ያልሰራሁት እያለ መጀመሪያው ነባር ልማድን ማስተካከል ነው። ማለት ነባር ልማድን መከታተል የመጀመሪያው ግልጽ ለማድረግ ያኛው እንዲጠቅመን ያደርጋል። ሁለተኛው ማለት ከዚሁ አንፃር ግልጽ ለማድረግ ከተፈለገው አንፃር የተግባር ፍላጎትን ማድረግ ነው። ምን ማለት ነው? ተግባር ፍላጎት ማለት ይህንን አዲስ ልማድ በዚህ ሰዓት በዚህ ቦታ አደርገዋለሁ ብሎ ማስቀመጥ። ምሳሌ ልንገራችሁ። ለምሳሌ አንድ ሰው መጽሐፍ ቅዱስ ሊሆን ይችላል፣ ቁርአን ሊሆን ይችላል፣ ብቻ ማንበብ የሚፈልግ ለምሳሌ መጽሐፍ ከቀላሉ ጀምር የሚያነበው መጽሐፍ ይፈልግ እና አዲስ ልማድ ማድረግ ሊፈልግ ይህን መጽሐፍ ምን ማድረግ አለበት? የመጀመሪያው ያን መጽሐፍ የማነበው በዚህ ሰዓት እዚህ ቦታ ነው ብሎ መምረጥ። ለምሳሌ እኔ እዚህ ጋር ቁጭ ብዬ ጠረጴዛ ላይ ወይም ካልጋያ ላይ እንደተነሳው የማነብ ከሆነ ሰዓት መወሰን አለብኝ። ለምሳሌ 2 ሰዓት ከሆነ 2 ሰዓት የት አልጋያ ላይ ብዬ መወሰን አለብኝ። ወይም አንዳንዴ የሆነ ቦታ የሆነ ፓርክ አይነት ነገር ሰዓትና ቦታ ማስቀመጥ፣ ይሄ ግልጽ ለማድረግ ይጠቅመናል። ሌላው ደግሞ አሁን ከዚህ ጋር ልማድን ማቆራኘት ማለት ምን ማለት ነው? ነባር ልማድን ከአዲስ ልማድ ጋር ማቆራኘት። ለምሳሌ ሁሌም የሰው ልጅ ይተኛል። በቃ ጀነራል ሁሉም ይተኛል። መኝታን ከአዲስ ልማድ ከምናደርገው ብናቆራኘው መልካም ነው። ይህንን ነው የመጀመሪያው ግልጽ ለማድረግ ይሄ ነገር ይጠቅመናል። ከዚህም አንፃርም አካባቢን ዲዛይን ማድረግም ጥሩ ነው። ምን ማለት ነው? አካባቢን ዲዛይን ማድረግ ሁሌም ተመሳሳይ ኢንቫይሮንመንት ላይ ያን አዲስ ልማድ የምንፈልገውን አዲስ ልማድ ብናደርገው የተሻለ ነገር ነው። ሁለተኛው እና ለእናንተ በጣም ይጠቅማል ብዬ ያሰብኩት ነገር ምንድነው? ሳቢ ማድረግ። ይህን አዲስ ልማድ ሳቢ ማድረግ እንዴት ሳቢ እናደርገው? ማድረግ ያለብንን ነገር በጣም ከምንወደው ነገር ጋር ማድረግ። ያን ነገር እንዴት ሳቢ ነው? ለምሳሌ እኔ ከጓደኞቼ ጋር መጫወት፣ መዝናናት ምናምን በጣም ያስደስተኝ ነው እና ይህን ነገር አዲስ ልማድ ብገነባ ካሰብኩት ጋራ ማዛመድ ማለት ነው። ለምሳሌ እኔ የተለያየ ልቦለድ ድርሰት ወይም ከሪሊጅንስ መጽሐፍ ቅዱስና ማንበብ ሊሆን ይችላል። በጣም አዲስ ልማድ ማድረግ የምፈልገው ነገር። ይህ ነገር የሚከብድ ከሆነ ምን አደርጋለሁ? ከምወደው ጓደኛ ጋር ስንገናኝ ስለዚህ ርዕስ እንደምናወራ መነጋገር። ከዚያስ እሱን ላገኘው ወይም እሷን ላገኛት በሚሄድበት ጊዜ ስለዚህ ስለመጽሐፍ ርዕስ እንደምናወራ ካሰብኩት ከአይምሮዬ ምን ይላል?